ከከዋክብት በፊት ከውቅያኖሶችም በፊት ከጊዜም በፊት እግዚአብሔር ብቻ ነበር። ለአንድ ሰከንድ እስኪ ዓይናችሁን ጨፍኑ። ፍጹም ባዶነት በዓይነ ህሊናችሁን ተመልከቱ። ብርሃን የለም፣ ድምፅ የለም፣ ማለቂያ የሌለው ጥልቅ ባዶነት። ለመገመት ይከብዳል አይደል? ነገር ግን በዚያ ጨለማ ውስጥ እግዚአብሔር ተናገረ። ሁሉም ነገር ተለወጠ። ብርሃን ይሁን አለ። ብርሃንም ጨለማውን ሰንጥቆ ወጣ። የመጀመሪያ ቀን። ከዚያም እግዚአብሔር መገንባት ጀመረ። ከላይ ያለውን ውሃ ከታች ካለው ውሃ ለየ። ደረቅ መሬቱን ከጥልቅ አወጣ። ሰማዩን በፀሐይ በጨረቃና በቢሊዮኖች የሚቆጠሩ ጋላክሲዎችን አስጌጠ። ውቅያኖሶቹን ግዙፍ ፍጥረታትን፣ ምድርን ደግሞ በሁሉም አይነት እንስሳት ሞላ። እግዚአብሔር ያደረገውን ሁሉ አየ፣ መልካምም እንደሆነ ተናገረ። ነገር ግን ትልቁ የጥበብ ስራው ገና አልተጠናቀቀም ነበር። የፍጥረት ማጠቃለያ የከዋክብት ወይም ደግሞ የተራሮች አልነበሩም፣ እኛ ነበረን። እግዚአብሔር ዝቅ ብሎ ከምድር አፈር ሰውን አበጀ። በሳምባውም ውስጥ የራሱን የሕይወት ትንፋስ እፍ አለበት። ከዚያም ረዳት ትሆነው ዘንድ ሴትን ፈጠረ። የሰው ልጅ ልዩ ነበር፣ የተፈጠረው በእግዚአብሔር አምሳል ነው። እርሱም እንድንመስል ከእርሱ ጋር ግንኙነት እንዲኖረንና ዓለሙን እንድንከባከብ እግዚአብሔር በምስራቅ በኩል ኤደን በተባለች ገነት ውስጥ አኖራቸው። በምድር ላይ ያለ ገነት ነበረች፣ በወንዞች በወርቅና በከበሩ ድንጋዮች የበለጸገች። እያንዳንዱ ዛፍ ውብና የሚጣፍጥ ፍሬ የተሞላ ነበር። ፍርሃት የሌለበት ቦታ እስኪያስብ። ጭንቀት የለም፣ እፍረትም የለም። አዳምና ሔዋን ራቆታቸው ነበር፣ ነገር ግን ምንም አይሸማቀቁም ነበር። በመካከላቸው ምንም አይነት እንቅፋት አልነበረም። ከሁሉም በላይ ደግሞ በእርሱና በእግዚአብሔር መካከል ምንም ጋሬጣ አልነበር። ከእርሱ ጋር ይራመዱ ነበር። ኤደን ቤታቸው ነበረች። በዚህች ፍጹም ገነት መሃል እግዚአብሔር ሁለት ልዩ ዛፎችን አኖረ። የሕይወት ዛፍ ከእግዚአብሔር ጋር ያለውን የዘላለም ሕይወት የሚያመለክት እና አጠገቡ ደግሞ መልካምና ክፉን የሚያሳውቅ ዛፍ ነበር። እግዚአብሔር ለአዳም አንድ ትእዛዝ ብቻ ሰጠው። እንዲህም አለው፣ በገነት ካለው ውስጥ ሁሉ መብላት ትችላለህ፣ ነገር ግን መልካምና ክፉን ከሚታወቅባት ዛፍ አትብላ፣ ከእርሱ በበላህ ቀን በእርግጥ ትሞታለህና አለው። ይህ ትእዛዝ ደስታቸውን ለማበላሸት የተሰጠ ዝም ብሎ ሕግ አልነበር። ፍቅር እንዲኖር አስፈላጊው ብቸኛ ወሰን ነበር። እምነትን፣ መተማመንን የሚፈትን ምርጫ ነበር። አለመብላት በመቆጠብ አዳምና ሔዋን እንዲህ እያሉ ነበር፣ ጌታ ሆይ መልካምና ክፉን ምን እንደሆነ እንድትነግረን በአንተ እንተማመናለን። አንተ አምላክ እንደሆንክ እናምናለን። ፍሬውን መብላት ግን መልካምና ክፉን ለራሳችን መወሰን እንፈልጋለን እና የራሳችንን ገዢ መሆን እንፈልጋለን ማለት ነበር። ሁሉም ነገር ፍጹም ነበር፣ አንድ ጥቁር ጥላ ገነት ውስጥ እስኪገባ ድረስ። መጽሐፍ ቅዱስ እባብ እያለ ይጠራዋል። እርሱም ከምድር ፍጥረት ይልቅ ተንኮለኛ ነበር። ሔዋን ወደ ዛፍ አጠገብ ሳለች ቀረባት። ንግግሩን የጀመረው በግልጽ ውሸት አልነበረም። ይልቁንም ስለ እግዚአብሔር ቸርነት ጥርጣሬን ለመዝራት በረቀቀ ጥያቄ ነበር። በሽክሹክታም እንዲህ አላት፣ በእውነት እግዚአብሔር ከገነት ዛፍ ሁሉ አትብሉ ብሎናልን? የእግዚአብሔርን ቃል እንዴት እንዳጣጣመው ልብ በሉ። እግዚአብሔር ከአንዲት ዛፍ በቀር ሁሉም መብላት እንደሚችሉ ነግሯቸው ነበር። እባቡ ግን እግዚአብሔርን ከልካይና ስስታም አስመስሎ አቀረበው። ሔዋን አረመችው፣ ነገር ግን የጥርጣሬው ዘር ተዘርቶ ነበር። እባቡን ግፊቱን ቀጠለ። ሞቱን አትሞቱም ሲል ተነፈሰ። ከእርሷ በበላችሁ ቀን ዓይናችሁ እንዲከፈት እንደ እግዚአብሔርም መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው። ውሸቱ የተራቀቀ ነበር። እግዚአብሔር መልካም ነገር እንደከለከላቸው ነገራት። እግዚአብሔር ስልጣኑ በመፍራት ሁሉ አቅማቸው ላይ እንዳትደርሱ ይፈልጋል የሚል ሐሳብ አቀረበ። ያለ እርሱ ረዳትነት የራሳቸውን አምላክ የሚሆኑበት አቋራጭ መንገድ አሳያቸው። ሔዋን ዛፉ ተመለከተች። ፍሬው አስቀያሚ ወይም ደግሞ መርዛማ አይመስልም ነበር። ውብ ነበር፣ ለምግብነት የሚያጓጓ። ጥበብን የማግኘት ሐሳቡ ደግሞ እጅግ የሚስብ ነበር። በአእምሮዋ ውስጥ ትልቅ ውጊያ ተካሄደ። በአንድ በኩል ሁሉንም ነገር የሰጣት አምላክ ቃል አለ። በሌላኛው በኩል ደግሞ የራሷን ዕድል በራሷ ለመወሰን ያላት ፍላጎት። አዳምን እዛው አጠገቧ ነበር። ዝም ብሏል። እጇን ዘረጋች። ጣቶቿ የፍሬውን ብጣጭ መቱ። ያ ቅጽበት በአየር ላይ እንደቆመ ቀረ። ቀጠፈችው። አንድ ጉርሻ በላች፣ ለባሏም ሰጠችው። እርሱም በላ። ወዲያውኑ ዓለሙ ተሰበረ።
እባቡ ስለ አንድ ነገር ልክ ነበር። አይኖቻቸው ተከፈቱ፣ ነገር ግን የጠበቁት ታላቅ ጥበብ አልነበረም። ይልቁንም የሚጫጫን ከባድ ሸክም ነበር። ለመጀመሪያ ጊዜ ራሳቸውን ተመልክተው እፍረት ተሰማቸው። ራቆታቸውን መሆናቸውን አወቁ። ንጽህናው ጠፋ። በምትኩ ራስን የመሸፈን አስቸኳይ ፍላጎት መጣ። ማንነታቸውን ለመደበቅ የበለስ ቅጠሎቹን ሰፉ። ከዚያም ቀደም ሲል የወዱት የነበረው ድምፅ አሁን አስፈራቸው። እግዚአብሔር አምላክ በመሸ ጊዜ በገነት ሲመላለስ ሰሙ። በፊት ቢሆን ለመቀበል ይሮጡ ነበር። አሁን ግን ድንጋጤ ወረራቸው። አዳምና ሔዋን ከፈጠራቸው ለመደበቅ ወደ ዛፎች መሃል ተሽለኮለኩ። እግዚአብሔርም ወዴት ነህ ብሎ ጠራ። ይህ የጠየቀው መረጃ ፈልጎ አልነበረም። የት እንዳሉ ጠንቅቆ ያውቃል። እንዲቀርቡና እንዲናዘዙ እድል እየሰጣቸው ነበር። በመጨረሻም እየተንቀጠቀጡ ሲወጡ የማመካኘት ጨዋታ ተጀመረ። አዳም ሔዋንን ወቀሰ፣ እንዲሁም እርሷን የሰጠው እግዚአብሔርም ጭምር ወቀሰ። ሔዋን ደግሞ እባቡን ወቀሰች። ማንም ኃላፊነት አልወሰደም። ያ ፍጹም ስምምነት ፈረሰ። እግዚአብሔር ፍርድን አወጀ። በመረጡት ምርጫ ምክንያት ኃጢአት ወደ ዓለም ገባ። ዛሬም ድረስ የሚሰሙን መዘዞች አመጣ። አሁን በምጥ መውለድ መጣ። በወንዶች እናም በሴቶች መካከል ያለው ግንኙነት አስቸጋሪ፣ በግጭት የተሞላ ሆነ። መሬቱም ተረገመ። ስራ ድካም ሆነ። በእሾህና በኩርንችት ተሞላ። የመጨረሻው መዘዝ ደግሞ ሞት ነበር። ከአፈር ተፈጥረሃልና ወደ አፈር ትመለሳለህ የሚል ነበር። ከሁሉም ነገር የከበደው ግን ስደት ነው። ከእንግዲህ በኤደን ገነት ውስጥ መኖር አትችሉም። ከቅዱስ እግዚአብሔር ጋር በቀጥታ መገናኘት አይችሉም። ቤታቸው ለቀው መውጣት ነበረባቸው። ነገር ግን በዚህ ጥቁር ጨለማ ውስጥ እንኳን እግዚአብሔር አልተዋቸውም። ከመውጣታቸው በፊት እግዚአብሔር አንድ እጅግ የሚገርም ርኅራኄ አሳየ። የሰሩት የበለስ ቅጠል በቂ አልነበረም። ስለዚህ እግዚአብሔር ለአዳምና ለሚስቱ በቆዳ ልብስ አዘጋጅቶ አለበሳቸው። እፍረታቸውን ለመሸፈን የመጀመሪያውን የእንስሳ ሞት ተከሰተ። ይህም ለወደፊቱ ታላቅ መስዋዕትነት ምሳሌ ነበር። በእባቡ ላይ በተነገረው እርግማን ውስጥ እግዚአብሔር አንድ ተስፋ ተናገረ። አንድ ቀን የሴቲቱ ዘር የእባቡን ራስ እንደሚቀጠቅጥ ተናገረ። ይህ ስለ ፍሬ የተነገረ ጥንታዊ ተረት ብቻ አይደለም። ይህ ዓለም ለምን እንዲህ እንደሆነ የሚነገር ታሪክ ነው። ጀንበር ስትጠልቅ ታላቅ ደስታ የሚሰማን፣ በተመሳሳይ ደግሞ በዓለም መበላሸት ጥልቅ ሐዘን የሚሰማን ለምን እንደሆነ የሚያስረዳ ታሪክ ነው። ነፍሳችንን ኤደን ትናፍቃለች፣ ነገር ግን የምንኖረው በስደት ላይ ነው። እንደ አዳምና ሔዋን ሁሉ እኛም አሁን መልካምና ክፉን በራሳችን መንገድ መወሰን እንፈልጋለን። እንደነሱ ውጤቱ መደበቅ ብቻ እንደሆነ እናገኘዋለን። ታሪኩ የሰው ልጅ ከእግዚአብሔር ጋር የነበረው ቤት በማጣቱ ይጀምራል። ነገር ግን በዚህ አያበቃም። የቀረውን መጽሐፍ ቅዱስ በሙሉ በእግዚአብሔር እኛን ወደ ቤታችን ለመመለስ የሚያደርገው ያለሰለሰ ጥረት ታሪክ ነው። በሚቀጥለው ጊዜ ኃጢአት በመጀመሪያው ቤተሰብ ውስጥ መሰራጨት ሲጀምር ከገነት ውጭ ምን እንደሚከሰት እናያለን።